እስቲ አንድ ጊዜ ኢየሱስ በሉ። የኃጢአተኞች ወዳጅ፣ የምስኪኖች ወዳጅ፣ የተበተኑትን የሚሰበስብ፣ የወደቁትን የሚያነሳ፣ ደካሞችን የሚያበረታ፣ የኃጢአተኞች ወዳጅ፣ የምስኪኖች ወዳጅ፣ የድሆች ወዳጅ። ከየት ወጣ ሲባል ብቅ ያሉ ሰዎች ወዳጅ። እግዚአብሔርን በመፍራት እግዚአብሔርን በማክበር ለእግዚአብሔር ቃል ትልቅ ትኩረትና መገዛትን እያሳየው ይህንን ታላቁን የእግዚአብሔርን ጉባኤ እያከበርኩ እግዚአብሔር የሰጠኝን ቃል በታላቅ ትህትና ከኔ በኋላ ያሉትን አገልጋዮች በማሰብ ጊዜውን በአግባቡ በመጠቀም የእግዚአብሔርን ቃል አካፍላችኋለሁ። ዮሐንስ ራእይ ምዕራፍ 1ን በመክፈት ዛሬ ለሁለተኛ ጊዜ እናነባለን። አነባለሁ በጌታ በኢየሱስ ስም። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበሩ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የሚታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዞር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። ይህንን ሐሳብ ደግሜ ላነበው። ቁጥር 12 እና 13ን የሚናገረኝንም ድምፅ ለማየት ዞር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት
ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱም ቤተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። ይህ ሐሳብ ጠቅላላ በዚህ ምዕራፍ የምናየው ኢየሱስን ነው። የኢየሱስን ማንነት፣ የኢየሱስን ዘላለማዊነት፣ የኢየሱስን ገዥነት፣ ኢየሱስን ጌትነት ነው የምንመለከተው። በጣም የሚገርመው ደግሞ የኢየሱስን ባህሪያት፣ የኢየሱስን ውበት፣ የኢየሱስን መልካምነት ነው የሚያሳየው ይሄ ክፍል። ከዚህ በመነሳት አንድ ርዕስ መርጫለሁ። በዛው ርዕስ ቆሜ ነው የምናገረው። ከሁኔታዎች ባሻገር ኢየሱስን ማየት። በዚህ ርዕስ ነው ለመናገር የጀመርኩት። ከሁኔታዎች ባሻገር ኢየሱስን ማየት። ዛሬ ጠዋትም እንደ እግዚአብሔር ፈቃድ ወደዚህ የመጣችሁ ወገኖች የዛሬው ሰው በመሆናችሁ እግዚአብሔር ሰላምና ጤና ሰጥቷችሁ እግዚአብሔር በሚመለክበት የእግዚአብሔር ቃል በሚተላለፍበት የሰማይ አምላክ እግዚአብሔር በሚደሰትበት በዚህ ጉባኤ መካከል እንድትገኙ የዛሬ ሰው የሆናችሁ ለእግዚአብሔር ክብርን ስጡ። ክብር ለጌታ ይሁን። እስቲ አንድ ጊዜ ከኔ ጋር ይህንን ርዕስ ለማለት ባይከብድና ፈቃደኞች ከሆናችሁ ከሁኔታዎች ባሻገር ኢየሱስን ማየት በሉ። 1 2 3 እንድገመው። ከሁኔታዎች ባሻገር ኢየሱስን ማየት። ለሶስተኛ ጊዜ እንበለው። ከሁኔታዎች ባሻገር ኢየሱስን ማየት። ኢየሱስን ማየት ይሆንልን። ኢየሱስን ማየት የክርስትና እምነታችን የመጨረሻ ግቡ ነው። የክርስትና ሕይወታችን የመጨረሻ ግቡ ኢየሱስን ማየት ነው። የመጨረሻው ማለት ከኢየሱስ ጋር ኢየሱስን ማየት ብቻ ሳይሆን ከሱ ጋር መኖር ነው። በዚህ ዓለም ላይ ስንኖርም በተለያዩ ሁኔታዎች ውስጥ፣ በማይመቹ ሁኔታዎች ውስጥ፣ በማይመቹ ዘመናት ውስጥ ከማይመቹ ሰዎች ጋር ልባችን በሚያዝንባቸው፣ በሚደቆስባቸው፣ ትኩስ እንባ ከዓይናችን እንዲፈስ በሚያደርጉ ሁኔታዎችም ሆነን ኢየሱስን ማየት ትናንትና ያልኩትን ዛሬም ላለው በቃሉ የተጻፈ እውነት ስለሆነ የምስራቅ ጠቢባን ከሩቅ አገር ዋጋቸውን ከፍለው ገንዘባቸውን ይዘው ለኢየሱስ መስጠት የሚገባውን ስጦታ ይዘው ወደ እስራኤል ምድር መጡ ይላል። ኢየሱስ በተወለደ ጊዜ ትላልቅ ነገስታት ናቸው። ያላቸውን የከበረ ነገራቸውን ይዘው መጡ። ለምን እንደመጡ ሲጠየቁ በዚህ ቦታ የሚወለደውን ወይንም የተወለደውን ንጉሱን ለማየት መጣን፣ ንጉስ ተወልዷል አሉ። ንጉሱ ደነገጠ፣ ካህናት ደነገጡ፣ የአገር መሪዎች ደነገጡ። ንጉስ ሄሮድስ እያለ ሌላ ንጉስ ከየት መጣ ብለው እያለው ኢየሱስ በተወለደ ጊዜ በሕፃንነቱ ንጉስን
ታላላቅ መሪዎችን የአገር ሕዝቦችን ከተማውን ያናወጠ ያስደነገጠ ጌታ ነው። የኢየሱስ ነገር ሁሉ ጊዜ ከሰው አእምሮ በላይ ነው። ኢየሱስን ማየት የሚለው የሌሎቹን ሊተውና ዘኪዮስ ተብሎ የሚጠራ የቀራጮች አለቃ በሕይወቱ ሁሉ ጊዜ አንድ ምኞት ነበረው። ብቸኛ ነበር። ሰዎች የሚጠሉት ሰው ነበር። ከሕዝቡ ቀረጥ እየሰበሰበ ትርፍንም በብዙ ስለሚወስድ እንደ ጠላት ያዩት ነበር። ግን ይሄ ሰው አንድ ጊዜ በዚህ ምድር ላይ የሚመላለሰውን ታላላቅ ነገሮችን ያደረገው ኢየሱስን ባየው ብሎ ይመኝ ነበር። ከዕለታት አንድ ቀን ባላሰበበት ጊዜ በኢያሪኮ ከተማ ኢየሱስ ማለፍ ነበረበት። ኢየሱስ ይመጣል። ኢየሱስ የሚል ትርምስ ሲሆን ቁመቱ አጭር ነበርና እንዴት አድርጌ ነው የማየው? የሕዝቡ ብዛት ሲያየው አላማረውም። ስለዚህ ኢየሱስን ማየት የሚችልበትን መንገድ ፈለገ። ወደፊት ይሮጣለሁ፣ ወደ ትልቁ ሾላ ላይ ይወጣለሁ፣ በሾላው ስር ኢየሱስ ሲያልፍ አያለው ብሎ ሾላ ላይ ወጣ ነው የሚለው ቃሉ። ኢየሱስ እሱ ባለበት ቦታ ደርሶ ቀጥ ብሎ ቆመና ወደ ላይ አንጋጦ ሲያይ ዘኪዮስ ና ውረድ፣ ዛሬ በቤቴ እውላለሁ አለ። ከኃጢአተኛው ጋር አሁን፣ ሰው ከጠላው ሰው ጋር አሁን፣ ሰው ገለልተኛ ሆኖ ሁሉ ሰው በእሱ ላይ አፍ ከሚከፍትበት ሰው ጋር ልውል አሁን። እስቲ አንድ ጊዜ ኢየሱስ በሉ። ኢየሱስ የኔ ጌታ፣ የእናንተ ጌታ፣ የኃጢአተኞች ወዳጅ፣ የምስኪኖች ወዳጅ፣ የተበተኑትን የሚሰበስብ፣ የወደቁትን የሚያነሳ፣ ደካሞችን የሚያበረታ፣ የኃጢአተኞች ወዳጅ፣ የምስኪኖች ወዳጅ፣ የድሆች ወዳጅ። ከየት ወጣ ሲባል ብቅ ያሉ ሰዎች ወዳጅ። ደስ እንዲለኝ አይደለም ኢየሱስ ደስ እንዲለው እስቲ አንድ ጊዜ ኢየሱስ በሉ በደንብ። ሰዎች የታላላቅ ሰዎች ወዳጆች ናቸው። የሀብት ያላቸው ሰዎች ወዳጆች ናቸው። እውቀት ያላቸው፣ ስልጣን ያላቸው ሰዎች ወዳጆች ናቸው። ኢየሱስ ግን የምስኪኖች ወዳጅ። እሺ እርግጠኛ ሆኜ እጠይቃለሁ፣ ምንም ማብራሪያ ሳይኖር ኢየሱስ የኔ ወዳጅ ነው የምትሉት እጃችሁን አሳዩ። በእውነት ወዳጃችሁ ነው? ጻድቃን ስለሆናችሁ አይደለም፣ ቅዱሳን ስለሆናችሁ አይደለም፣ ምሁራን ስለሆናችሁ አይደለም፣ ከሰዎች የምትበልጡባቸው ነገሮች ይሄ አለው አላት ስለሚባል አይደለም። ምንም ባይኖር ኢየሱስ ወዳጄ ነው የምትሉ ሰዎች የሚገርማችሁ እኔ ብቻ የሚለው አይደለም፣ ኢየሱስ ራሱ ተናግሯል። ምንድነው ያለው? ወዳጆቼ ብያችኋለሁ አለ። ኃጢአተኛውን፣ ደካማውን አንድ በአራት ፊደላት የሚጠራ አንድ ስም አለ፣ ለሁሉ ሰው የሚስማማ። አሁን እዚህ ላለው በውጭ ለተቀመጡ ለቆሙ ጭምር የሚሆን አራት ፊደሎችን የሚይዝ አንድ መጠሪያ አለ። አንተም በዚህ ስም ትጠራለህ፣ አንቺም። ያ ስም ምንድን ነው ብዬ አንተ ብል ያለ አግባብ ጊዜውን ማቃጠሌ ነው። አራት ፊደላት የሚጠራ አንድ ስም፣ ቆንጆ ስም፣ የሚስማማ ስም ቢገኝ ኖሮ የምለው ስም ያም ስም ማን እንደሆነ ታውቃላችሁ? ደካሞች።
ኢየሱስ ነው ይህንን በዚህ ስም የጠራው። እናንተ ደካሞች ሸክም የከበደባችሁ ሁላችሁም ወደ እኔ። ደካማ ተማሪውን መምህሩ አይወደውም። ደካማ ልጅን አባቱ እናቱ አይወዱትም። ደካማ ሚስትን ባል አይወዳትም። ደካማ ሰራተኛውን መስሪያ ቤት አለቃ አይወደውም። ደካማውን የሚወድ የናዝሬቱ ኢየሱስ እስቲ እውነተኛ ወንጀ ይጠይቃለሁ። ይሄ ስም የኔ ስም ነው የምትሉ ሰዎች እጃችሁን አሳዩ። ይሄ ስም ደካማ የሚለው ስም ለኔ የሚስማማኝ ነው። በስ ጉድ ነው። ዛሬ እዚህ በተሳይዳ ቃለ ሕይወት ቤተክርስቲያን የሞላ ህዝብ ሁሉ ደካማ ቡድን ነው። ደካማ ቡድን። እኔ አንዱ ደካማ ነኝ። ይሄ ቃል ለኔ ይስማማኛል። ምናልባት እንደዛ ብዬ መናገር ብዙ አይመቸኝም፣ ግን ላስተምር ስለቆምኩ ነው። ሞቲቬን እግዚአብሔር ያውቃል። ይናገራሉ፣ የእግዚአብሔርን ህዝብ ያገለግላሉ፣ ጥሩ አገልጋዮች ናቸው ከሚባሉት አንዱ ነኝ። እናንተ የምታውቁኝ በመድረክ አካባቢ በሚሰጠው ትምህርት፣ በምሳሌዎች፣ በምንም ሁሉ ተፍጨርጭሬም ጸልዬ አንብቼ አልቅሼ ያገኘሁትን መልእክት ሳስተላልፍ ስለምትወዱ ጎበዝ ይመስላለሁ ለእናንተ። አምላኬ ሲያየኝና ራሴን ሳውቅ ደካማ የሆንኩባቸው ጎኖች አሉ። ጌታዬ ከድካሜ ጋር ወዶኛል። አንቺን ከድካምሽ ጋር ወዶሻል። አንተን ከነ ድካሚ ጋር ወዶሃል። ይሄ የሚገባ ቃል ነው። ኢየሱስ ዛኪዮስን አንተ ዛኪዮስ ውረድ ና በቤቴ እውል ዘንድ ይገባኛልና አለው። እኔ በጣም የሚገርመኝ እንዲህ አስበው ይሆናል ዛኪዮስ ከመቼው አወቀ? ከመቼው ነው ያወቀው? እኔ ዛሬ ለመጀመሪያ ጊዜ ላየው ነው የሚፈልገው። እርሱ ግን ከነስሜ ያውቃል። ገርሞኛል። ኢየሱስ ሰዎች ስለሚጠሩን አይደለም የሚያውቀን፣ ሰው ስለሚያስተዋውቀው አይደለም። ኢየሱስ እኔና እናንተንም በስማችን ያውቃል። አንድ ጊዜ ናትናኤል የሚባል ሰው እየመጣ እያለ ኃጢአት የሌለበት የእስራኤል ሰው ይኸውላችሁ ብሎ ሲል ከወዴት ታውቀኛለህ አለው። ወደዚህ ሳትመጣ ከበለስ በታች በበለስ ጥላ ውስጥ በነበርክበት ጊዜ አውቃለሁ አለ። ኢየሱስ ያውቃል። አንድ ነገር ላስቸግራችሁ፣ ሁላችሁም ስማችሁን ጥሩ። አንድ ጊዜ እኔ 1 2 3 ስል ሁላችሁም ስማችሁን ብቻ ጥሩ። አባት፣ እናት፣ አያት አትጥሩ፣ ስማችሁን ጥሩ። በኋላ የሚለው ነገር ስላለ ነው። ብትጠሩ መልካም ነው። 1 2 3 ዮሐንስ። በዚህ ሀገር በዚህ ከተማ በጣም ትልልቆች ናቸው ከሚባሉት የመጨረሻ ትልቅ ጣሪያ ላይ የደረሱ ሰዎች ስማችሁን የሁላችሁን አያውቁም ይሆናል። እርግጠኛ ሆኜ እላለሁ አያውቁም። የተወሰኑ ሰዎችን ስም ነው የሚያውቁት። ኢየሱስ ግን አሁን የጠራችሁትን ስም ያውቃል። በእውነት ያውቃል። አሁን የጠራችሁትን ስም ኢየሱስ ያውቃል። በአንድ ስብሰባ መጨረሻ ከፍተኛ ባለስልጣኖች፣ በአገር ደረጃ ትልቅ ስፍራ የሚሰጣቸው የከበሩ ሰዎች በተገኙበት ቦታ እራት አብረን እንድንበላ ከተጋበዙ ሰዎች አንዱ ነኝ። በእራት ጊዜ እራቱን ሰዎች እንደ ልብ እንዲበሉ በገፍ የቀረበ እራት ነው። በዚያ እራት ቦታ አሉ የሚባሉ ሰዎች በርካታዎች እና ከነዚያ ዋነኛው የአገራችን
ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሉ። የራት ግብዣው ለሳቸውና ለሌሎችም ጭምር የተዘጋጀ ነው። እኔ ራት ጊዜው በጣም ረጅም ጊዜ እንደሚወስድ አውቄ ብርድም ነበር፣ ከጤናዬ ጋር የማይስማማ አየር ሁኔታ ነበርና ራቱን በልቼ ሳልጨርስ በአካባቢ ላሉ ሰዎች በቃ ቀኔ ቀስ ብዬ እወጣለሁ መኪናውን የያዘ ወንድም እንዲያደርሰኝ ብዬ ሲል ለምን ሰላም አልላቸውም ብዬ አሰብኩ። ለምን ሰላም አልልም? እዚህ በኩል አለ ሌላው እዚህ ጋር ያሉ የከበሩ ሰዎች ትልቁም መሪያችንም ተቀምጠዋልና ከዛ ተነስቼ እዚህ አልፌ ቦዲጋርዶች እዚህ ቆሟል፣ መከለያ ነገር መግቢያ አለ እና ስመጣ እኔን በደንብ ማየት ጀመሩ። ይሄ ሰውዬ ምናልባት አስበው እንደሆነ አላውቅም፣ ይሄ ፋራ ሰውዬ ወደዚህ ይሄዳል እንደ ብለው ሳያስቡ አይቀሩም ስሉ እኔ ዘና ብዬ ሲሄድ እሳቸው ይዛ አዩና ያልሆነ አላወራም፣ ጌታን ይፈራዋለሁ። ብድግ አሉ። ብድግ ሲሉ ወደ እኔ ሊመጡ ነው። እኔ እስከዛ እስኪመጣ አልጠበቁም። ብድግ ሲሉ እኔን ካዩ በኋላ እሳቸውን ሲያዩ ሁሉም ሰብሰብ ብሎ በእኔ ላይ መዘነጣቸውን አቆሙ። በእውነት መዘነጣቸውን አቁመው እንደ መፍራት ስሉ አለፍኩኝ። እዛ ካሉ ሰዎች መካከል መጥተው ሚዚ መሃል ላይ ተገናኘንና አቀፉኝ። አውቆታለሁ፣ እርሶን አውቆታለሁ፣ ከነ ቤተሰቦች ጭምር አውቆታለሁ አሉ። ጉድ ፈላ አልኩኝ። በእያንዳንዱ ሰው ጀርባ የሚያጠና ሰው አለ ወይ? ከነ ቤተሰቦ አውቆታለሁ ሲሉ ከመቼው ብዬ ልል አልችልም። ስለሚያውቁኝ አመሰግናለሁ በልቤ ብዬ ሳበቃ የት እንደማውቆት ያውቃሉ። በአሜሪካ ቺካጎ ከተማ ጌታ ያውቃል ግርማ ቻናል ላይ የህይወቱን ምስክርነት የቤተሰብን ምስክርነት ሲናገሩ ከነ ልጆቹ አውቃለሁ አንብቤያለሁ አሉ። አሁን ተረጋጋው በትክክል እንዳወቁ። ለምንድን ነው እንደሚናገረው አውቃለሁ። ሰው የሆነ ሰው ደካማ የሆነ ሰው ሟች የሆነ ሰው የሚያረጅ ሰው ስልጣኑን በኋላ በእግዚአብሔር ጊዜ ለሌላ የሚያስረክብ የአገር መሪ አውቃለሁ ማለቱ ቀላል ነገር አይደለም። ሰዎች ቀላል ነገር አስበው ሊሆን ይችላል። ግን የአገር ሰዎች በርካታው ከዳር እስከ ዳር ሌዊ በሚባል ሆቴል ነው የተቀመጠ ሰው የአገር መሪ ጭምር ፓስተር ዮሐንስ እንደ ጓደኛ አድርጎ እዛ ሰላምታ መስጠት ብቻ አይደለም፣ እጅ ለእጅ ተያይዘን ጥግ መጨረሻ ከሰዎች መጨረሻ ወስደው 3 ነገሮችን ነግረውኛል። 3 ነገሮችን ለሌሎች እንዲመክር እንዲናገር ጭምር። 3ቱን አሁን አልነግራችሁም። ይናገራል ብላችሁ ነው እንደ አልናገርም። ሰምቼ ሰላምታ ሰጥቼ ወጣው እና የአገር መሪ እንዲህ ማለት እንኳን ምን ያህል እንደሚሰማኝ መጀመሪያ አስደነገጠኝ፣ በመጨረሻ ግን አስደሰተኝ። ክብር ለጌታ ይሁን። ዛሬ ጠዋት እንዲህ ኮልላችሁ ነው የሰማይና የምድር ንጉሥ የጌቶች ጌታ የነገስታት ገዢ አሁን እንዳነበብ ነው። ይሄ ጌታ ያውቃቸዋል። አሁን የጠራችሁትን ስም ጌታ ያውቃል። እግዚአብሔር ስለሚያውቃቸው ደስ ይበላቸው። አንድ ያነበብኩት መጽሐፍ እንዲህ ይላል፣ እግዚአብሔር የዓለም ታላላቆችን፣ የዓለም ነገስታትን፣ የዓለም ቆንስሎችን፣ የዓለም አምባሳደሮችን፣ የዓለም ጠቅላይ ሚኒስትሮችን ውሳኔ ረግጦ መሄድ ለእግዚአብሔር ቀላል ነው። ነገር ግን አንዲት ምስኪን ክርስቲያን አባዬ አምላኬ ብላ ስትጮህና ከዓይኗ እንባ ሲወርድ ያንን እንባ ረግጦ መሄድ ለእግዚአብሔር አይሆንለትም አለ። አልሰማችሁም?
የዓለም ታላላቆችን ውሳኔ ረግጦ ማለፍ ለእግዚአብሔር ቀላል ነው። ግን አባዬ አምላኬ የሚረዳኝ የለኝም ብሎ የሚጮህ ምስኪኑን የምትጮህ ምስኪኗን እንባ ረግጦ መሄድ አይቻለውም። ልብን ለማሞቅ አይደለም የሚናገረው። የእግዚአብሔር ባሪያ ነኝ፣ በውስጥ የተቀመጠ ነገር ነው። እግዚአብሔር እንባህን አይረግጥም፣ ረግጦ አይሄድም። እግዚአብሔር እንባችሁን ረግጦ አይሄድም። ሌላም ነገር በኋላ ላልናገር እችላለሁ ይሄንን ሐሳብ። አንድ መጽሐፍ ሳነብ ደግሞ አንድ ታላቅ የእግዚአብሔር ሰው እንዲህ አለ፣ እግዚአብሔር ሌሎች ነገሮችን ሁሉ ይታገሳል፣ ግን ሁለት ነገሮችን ሊታገስ አይችልም ይላል ይሄ መጽሐፍ። ሌሎች ነገሮችን ሁሉ ይታገሳል፣ ግን ሁለት ነገሮችን አይታገስም አለ። ወይኔ ሁለቱ ነገሮች ምንድናቸው ብዬ ማንበብ ጀመርኩ። ጀምሬ ሁለቱን አገኘው። እነሱን አሁን ይነግራችኋለሁ። እነዚህ ምን እንደሆኑ ታውቃላችሁ? ጌታ ሆይ ኃጢአት ሰርቻለሁ፣ በድያለሁ፣ ኃጢአተኛ ነኝና ማረኝ የሚለውን ሰው ሌላ ጊዜ አያለሁ ብሎ አይታገስም። ማረኝ፣ ኃጢአት ሰርቻለሁ፣ በድያለሁ፣ ተላልፌያለሁ፣ ቃሌን ጥሻለሁ፣ በደለኛ ነኝ፣ ምሕረት ያስፈልገኛል የሚለውን ሰው ለመማር እግዚአብሔር አይታገስም። አቤት 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 አቤት! በአንድም በሌላ በማወቅም ባለማወቅ በኃጢአት የምትወድቁ የወደቃቸው ሰዎች ደስ ይበላችሁ። እግዚአብሔር ኃጢአተኛውን ምሕረት አድርጎ ሊቀበለው አይታገስም። ውሎ ይደር አይልም። ሌላ ጊዜ አያለው አይልም። ስለዚህ አይታገስም። እግዚአብሔር የጩኸታችንን መልስ ሊሰጥ ባለመታገሱ ደስ ይበላችሁ። በእውነት እግዚአብሔር አይታገስም። ሳይታገስ ያደርግልሃል፣ ሳይታገስ ያደርግልሻል። በምሕረቱ ይቀበላል። ሁለተኛው እግዚአብሔር የማይታገሰው አባቴ ሆይ የሚረዳኝ ሰው የለኝምና እኔን ለመርዳት ፍጠን የሚሉ ሰዎችን ለመርዳት አይታገስም። የሚረዳኝ ሰው የለኝምና እኔን ለመርዳት ፍጠን የሚሉ ሰዎችን ለመርዳት እግዚአብሔር አይዘገይም። ይሄ ዛሬ ለእናንተ ቁርስ ይሁንላችሁ። በእውነት ከልባችሁ እንዳይጠፋ አድርጉ። ለካ እግዚአብሔር ሁለት ነገሮችን አይታገስም እያላችሁ ሂዱ። ስትሄዱ መገኖ እንትና ገሪቾ ምን አለ ቅድም የሚለውን ብቻ አይደለም፣ ለእኔ ምን አለኝ ብለህ ያዝ። ምን ተናገረኝ ብለህ እግዚአብሔር ምን ተስፋ ሰጠኝ ብለህ ተናገረ። ይሄ አንዱ ተስፋ ነው። አሜን። ወዳነበብነው ሐሳብ ስንቀርብ ትናንትና ዮሐንስ የነበረበትን ፍጥሞ ደሴት አደገኛ ቦታ እንደሆነ ተናግሬያለሁ። የምናውቀው ነው። ኤዥያ ሄጃለሁ። እነኚህ ሰባቱ ቤተክርስቲያናት የነበሩበትን ቦታ አልረገጥኩም። አንድ ነገር አይቻለሁ። ከሐዋርያት መካከል ቶማስ የሚባል ሐዋርያ ከኢየሩሳሌም ተነስቶ ሂንድን አልፎ ፓኪስታን በሚባል ቦታ አሳምኖ ያመኑ ሰዎችን ያጠመቀበት ጋንዳ ነበር። በጋንዳው ላይ ቆሜ ፎቶግራፍ ተነስቻለሁ። በዚያ ቦታ ላይ ፍጥሞ ደሴት የት እንደሆነ አለመጠየቅ ያሳዝነኛል። ሌሎች ነገሮች ሁሉ ለመጠየቅ ሞክሬያለሁ፣ ግን ፍጥሞ አደገኛ ቦታ ነው። በመሰረቱ ፓኪስታን ህዝቡ አንድ የነገረኝ ሰው የፓኪስታን አገር እብድ ነው እንዳን ሰርቶ ውሎ ወደ ቤት ገብቶ ያድራል። ጤናማ ነው እንዳይባል ሰው ሁሉ ሰካራም ነው ያበደ ይመስላል ብሎ ነበር። ተጠንቀቅ ብሎኝ። በሰው ላይ ይጋልባል። ሞተር ብስክሌት ጠቅላላ ከሰማይ የዘነበ ይመስላል። እንዲህ ነው ሰው የሚሆነው። ማታ ማታ ህዝብ በቤቱ እፎይ ብሎ አያድርም። በሁለት አንሶላ መካከል ገብቶ አይተኛም። በእንትለትር ይሄ የሚዞረው ነገር ሳይኖር በአንድ ክፍል ለ30 ደቂቃ ሰው አይቀመጥም። እንግዲህ
ያ ቦታ ቀላል አይደለምና በገባውበት ቤት ሁሉ ይሄኛው በራስ በቅርብ ቦታ ነው የሚሽከረከረውና ይሄ ደግሞ ለጭንቅላቴ አይመችም ነበር። ከኔ ጋር ያለውን ሚሽነሪ አበራ አየለ ይባላል። እሱ የኛ ቤተክርስቲያን ስፖንሰር ሆና የላከችው ሰው ማርዋሪ ተብሎ የሚታወቅ 200,000 ሕዝብ ያለበት ጎሳ ነው። በዛ ጎሳ መካከል አብዛኞቹ ወደ ጌታ የመጡ ናቸው። በአመታዊ ኮንፈረንስ ላይ ለማገልገል እድል አግኝቼ ነበር የሄድኩት እና ለአበራ እባክህ ይሄ ነገር ለኔ አይስማማኝም፣ ሌሊት በተለይ በኔ ላይ ይሄ በየዞረ የሚያድር ከሆነ እኔ በሰላም ላገለግል አልችልም አልኩ። ጋሼ ይሄ ነገር ካልዞረ ሞተው ያድራሉ አለኝ። ከሙቀቱ ብዛት የተነሳ ለኔ ትልቁ ችግር የኔ ሁለተኛ ጠላት ሰይጣንን ቀጥሎ ሁለተኛው ጠላት ብርድና ዝናብ ነው። ስለዚህ ሙቀቱ ለኔ ብዙ ጠላት አይደለም፣ አድራለሁ አልኩ። አንድ ክፍል አዘጋጁ። እንትኑን አጠፉና የረባም ቢጃማ ሳልለብስ የኢትዮጵያ የተሰራ አልጋ ልብስ አለ፣ በጣም ለስላሳ ነውና እሱም በላይ ላይ አድርጌ ተኛው። ከኔ ይወርድ የነበረው ታች ያለውን አንሶላ አልፎ ይሄዳል። ውሃ ላይ ተኛው እንደማለት ነው። ከምሽቱ 8 ሰዓት አካባቢ አበራ ቀስ ብሎ እኔ መኖር አለመኖርን ለማረጋገጥ ሲመጣ እንደዚህ ብሏል። እግዚአብሔር ሆይ ፓስተር ዮሐንስ እዚህ ሀገር ሞተው ከሆነ ወደ ኢትዮጵያ አልመለስም። ህዝብ ሁሉ በየቦታው ፓስተር ዮሐንስን ወስዶ ያስገደለ ብሎ ህዝቡ እነን እዛው ከሚያስቸግር ወደ አፍጋኒስታን ይሄዳለው እንጂ ኢትዮጵያ አልሄድም ብሎ ነበርና 8 ሰዓት አካባቢ ሲመጣ እኔ አልተኛው። ቀስ ብሎ ማብራቱም ጠፍቶ ነበርና ዳዲ አለ። አቤት አልኩ። በህይወት አሉ አለ። አለው ያልኩበት ሙቀት ነው። እሺ ሙቀቱ ኃይል ለማካበድ ያልኩ ነው ማወራው። ሙቀቱ ገብቷል። ግን ፍጢሞ በቁም የሚቃጠልበት ቦታ ነው። በቁም ሰው ሳይሞት በፊት በሙቀቱ ኃይል ሞቶ ያለቀው በመጨረሻ እንዲሞት ተደርጎ የተወረወረበት ቦታ ነው ፍጢሞ። በፍጢሞ ደሴት ውስጥ እያለ ነው የዮሐንስ ራእዩን መጽሐፍ 22 ምዕራፎችን ሙሉ የሞላ ቃል የተቀበለው በዛ ነው። አረባካችሁ ስሙኝ። ለእግዚአብሔር ሰው የትም ቦታ ስራ አለው። ለእግዚአብሔር ሰው በማይመችበት ስፍራ ሁሉ ስራ አለው። እግዚአብሔር በዛ ቦታ ነው ከዮሐንስ ጋር የተገናኘው። በዛ ስቃይ ቦታ ላይ ማንም ለሰው በማይደርስበት ቦታ ዮሐንስ ብቻውን በነበረበት ቦታ ኢየሱስ አለ። እንዳው ኢየሱስ መኖሩን የምናውቀው ከኋላ ታላቅ ድምፅ ሰማሁ ይላል። በጌታ ቀን በመንፈስ ነበርኩ አለ። በጌታ ቀን የሚለው በአምልኮ ቀን፣ በትንሣኤ ቀን፣ እሁድ ቀን ነው። እሁድ ቀን በመንፈስ ነበርኩ የሚለው እያጉረመረምኩ አይደለም፣ እያኮረፍኩ አይደለም። በደስታ ተሞልቼ እየዘመርኩ እያመለክሁ አምላኬን ከፍ ከፍ እያደረግኩ በዚህ ደስታ ውስጥም አንተ ከኔ ጋር ስላለ በሕይወት ስላኖርከኝ ብዬ እያመሰገንኩ እየዘመርኩ ከኋላዬ ዮሐንስ የሚል ቃል ሰማሁ አለ። የሚገርም ነገር ነው። ከዚህ የተነሳ ነው ከሁኔታዎች ባሻገር ኢየሱስን ማየት ያልኩት። በምንም አይነት ሁኔታ ውስጥ የምትኖሩ ሰዎች ብቻችሁን አይደላችሁ። ታሞ በሐኪም ቤት ሆስፒታል ከተኙ ሰዎች ጋር ኢየሱስ አለ። እራት በወጉ ሊበላ ሳይችል ባዶ ከሚያድር ምስኪኑ ጋር ኢየሱስ አለ። በሆነ ባልሆነ ምክንያት ተይዞ ታስሮ በወህኒ ቤት ካለው ሰው ጋር ኢየሱስ አለ። አሜን። በቁጥር 5 መጨረሻ ላይ ያለውን ቃል መነሻ አድርጌ ዋና ዋና ሐሳቦችን ቶሎ ብዬ
ሳልል ጊዜ እንዳያልቅብኝ እንዲህ ነው የሚለው ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ዮሐንስ ስለ ኢየሱስ ባህሪ ሲናገር ፍቅሩን ይናገራል። ለወደደን ብሎ ነው የሚጀምረው። ከኃጢአታችንም በደሙ ላጠበን ብሎ ነው የሚናገረው። ዛሬ ጠዋት ደሙ በሚለው ትልቅ ነገር አለኝ። እስቲ ወደዚህ ቶሎ ልግባ። አንድ ሰውዬ 45 ደቂቃ ከሰበከ በኋላ ወደ ዋናው ነገር እንገባለን አለ ያሉ። ልክ እንዳንተ የተቀመጠ ጉባኤ ገደልከና አሉ። ሞተናል ገደልከና 45 ደቂቃ ሙሉ ወደ ዋናው ሳትገባ ካቆየ በኋላ ወደ ዋናው ይዘህን ከገባ ሞተናል ሚሳችን ቀርቷል ማለታቸው ነው። እኔ ምን ያህል ደቂቃ እንደጨረስኩ አላውቅም። ወደ ዋናው አልገባሁም። ገና ወደ ዋናው መግባቴ ነው። እስቲ አንድ ጊዜ ደሙ በሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም። ጲላጦስ ይህንን ቅዱሱን ደም አሳልፌ በመስጠት በድያለሁ ውሃ አምጡልኝ ብሎ በራሱ ቤት ውሃ ነው የታጠበው። የራሱ ቤት ውሃ ከቧንቧ የተወሰደ ከምንጭ የተቀዳ አያነጻውም። የኢየሱስ ደም ግን ያነጻል። የጲላጦስ ሚስት በዚህ ሰውዬ ምክንያት እኔ በህልሜ ተሰቃይቻለሁና በዚህ በጻድቅ ሰው ላይ በሚትወስነው ነገር ተጠንቀቅ ብላው ነበር። የሚገርማችሁ ነው አሳልፎ በ30 ብር የሸጠው ይሁዳ አስቆሮቱ ይህንን ቅዱሱን ደም አሳልፌ በመስጠት በድያለሁ ብሎ ከተናገረ በኋላ ነው ታንቆ የሞተው። መቃብሩን ይጠብቅ የነበረ መቶ አለቃ በእውነት የእግዚአብሔር ልጅ ነው ጻድቅ ነው ብሎ መሰከረለት። እንዲህ ወዳጅም ጠላትም የመሰከረለት ኢየሱስ ይሄ ለዚህ ደሙ ነው የመሰከሩት ሁሉ ጻድቅ ሰው ደም። እስቲ አንድ ጊዜ ከኔ ጋር ደሙ በሉ። የደሙ ውጤት የሆኑ 6-5 ነገሮችን ቶሎ ይናገራለሁ። የደሙ ውጤት እኔና እናንተ የደሙ ውጤቶች ነን። እዚህ ያልተገኘ ህዝብ ሁሉ የደሙ ውጤት ነው። የኢየሱስ ክርስቶስ ደም ከማናችንም በተለያየ መንገድ እንደሚፈስ ደም አይደለም። የኢየሱስ ደም ልዩ ነው። የኢየሱስ ደም ኃይል አለው። እኔ ደም አንዴ የፈሰሰብኝን ደም አስታውሳለሁ። በመኪና አደጋ ፊት ለፊት ጋቢና ላይ ተቀምጬ ነበር። ላንድ ክሩዘር መኪና ትልቅ ስካኒያ የሚባል ሲሚንቶ የጫነ መኪና ነበር። ገባንበት። ከኋላ መተን ሞተሩን ነክሶ ቆሞ ነበርና በዛ ገባን። ይሄ አለቀ። ፊቴ በሙሉ ቆዳ ሁሉ በዚህ ላይ በዚህ ክራባት አድርጌ ነበር። አንድ ሰርሞኒ ነበር። ክራባት አድርጌ ያለው ክራባቱ፣ ሸሚዙ፣ ኮቱ፣ ቲሸርቱ ጭምር ተጨፍጭፏል። መስታቱ በሙሉ በኔ ላይ ነው ያረፈው። ሲቼ ነበር። ጠቅላላ ማንነትን ሲቼ በኋላ ሳስታውሰው ከዚህ ይፈስ የነበረው ደም አምቦሃ ሲከፈት እንደሚሰማ ድምፅ ነው። ቻቻቻቻ ይላል። ሳይወጣ ሁለመናዬ ደም በደም ሆኗል። አፈ ውስጥ ደም ሞልቶ ዋው ከስር ያለው ብዬ ስለው አለመሞቴን አወኩ። መሃል ላይ የሆነውን አላወራም። ሌላው መኪና መጥቶ ጎትቶ ነው ከዛኛው መኪና ስራ ወጣን። ከኔ የፈሰሰው ደም አስፋልት ላይ በደብረ ዘይትና አዲስ አበባ መካከል ደም የፈሰሰበት ጥቁር አንበሳ ገብቼ ታክሜ አድሬ በማግስቱ መጣውና በየ2 ቀን እየመጣው ይቀየርልኝ ነበርና ሁሌ ሳልፍ ደሜ ይላለሁ። ደሜ የፈሰሰበት አንድ ትልቅ በሬ የታረደበት ቦታ ይመስል ነበር። ያቃጥለኝ ነበር። ደሜ ይል ነበር። የጻድቁ የኢየሱስ ደም ስላንቺ ስላንተ
አንድ በደል የሌለበት ጌታ። የዚህ ደም ውጤቱ የሚከተለው ነው። አንደኛ ደሙ ዋጅቶናል። ደሙ ዋጅቶናል። በኃጢአት ምክንያት ለሰይጣን አልፈን የተሸጠን ሰዎች ነበርን። ደሙ ዋጅቶናል። ይህ መዋጀት ዋጆ ይላሉ መጽሐፍ ቅዱስ ሰዎች ያውቃሉ። የአብርሃም ቪዲዮ አይቼ ነበርና በአብርሃም ቪዲዮ የአብርሃም ቤት ኤልያዛር የሚባል ሰውዬ እንዴት እሱ ጋር እንደገባ አይቻለሁ። የአብርሃም ቪዲዮ ያያቸው ሰዎች ታስታውሱ ይሆናል። በገበያ ላይ ይህንን ኤልያዛርን ገዝቶ የወሰደው ሰውዬ የሆነ ነገር በደለ ብሎ በጅራፍ ሲያረግ ከላዩ ላይ ደም እንደ ውሃ ይፈስ ነበር። በእርግጫ እዚህ ሲደፋው ሲነሳ ሲጥለው አብርሃም ሲያልፍ ነበር። እንደ አጋጣሚ አንተ ለምንድን ነው የሰው ልጅ አይደለም ለምን እንዴት ታደርጋለህ አለው። ገንዘቤ ነው አለ። ገንዘቤ ነው ምን አገባ? እሱን አድነዋለሁ ካልክ ዋጀው። ገንዘብ ሰጠ አለው። ስንት ብር ነው ያወጣኸው አለው አብርሃም። የብሩን ቁጥር ነገረው። ወዲያውኑ ቆጥሮ ሰጠና ከሰውየው ነፃ አወጣው። ነፃ አውጥቶ ሂድ ወደ ዘመዶች አለው። አብርሃም እየሄደ ሰውየው ቆም ብሎ ቆሞ ጌታዬ ቆይ ብሎ እየሮጠ ሄዶ ካንተ ጋር እድሜ ልኬን ሊኖር ይችላለሁ አለው። አሁን ትችላለህ አለው። የተዋጀ ባሪያ ከግርፋቱ ነፃ ወጥቶ እየተዝናና በአብርሃም ቤት መጋቢ ሆነ። መጽሐፍ ቅዱስ ውስጥ ያነበብኩት አይደለም፣ ግን በአብርሃም ቪዲዮ ላይ ያየሁት ነው። እኔንና እናንተንም ጠላት በኃጢአተኞች ጉባኤ በሙታን መካከል ተሽጠን የነበርነውን ደሙ ዋጀ። አሜን በሉ አንድ ጊዜ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ላይ የምታገኙት ሐሳብ ነው ይሄ። ሁለተኛው ደሙ አቅርቦናል። ደሙ አቅርቦናል። ከእግዚአብሔር ርቀን የነበርነውን የኢየሱስ ደም ወደ እግዚአብሔር አስጠጋን። በደሙ ወደ እግዚአብሔር የመቅረብ ዕድል አገኘን። አንተም፣ አንቺም፣ እርሶም፣ እኔም። እስቲ አንድ ጊዜ ደሙ በለው። ኤፌሶን ምዕራፍ 2 ቁጥር 13 ላይ እነን ሐሳብ እናገኛለን። ሶስተኛው ደሙ አስታርቆናል። ደሙ ከእግዚአብሔር አብ ጋር አስታርቆናል። ሽማግሌ ሳይጠራ፣ ኮሚቴ ሳይሰየም፣ ለበደላችንና ለጥፋታችን ዋጋ ሳንከፍል ደሙ አስታርቆናል። እየሰማችሁ ከሆነ ጥሩ ነው፣ ደስ ይለኛል። መጽሐፍ ቅዱስ እንዲህ ይላል። ሮሜ ምዕራፍ 5 ቁጥር 6፣ 8 እና 10 ላይ በሶስት ቁጥሮች 3 አስገራሚ ቃሎችን ታገኛላችሁ። ገና ደካሞች ሳለን ይላል ጳውሎስ ነው እነን የተናገረው። ገና ደካሞች ሳለን። ሌላው ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን። እነዚህ 3 በጭራሽ ሰውን ከሰው የሚያርቁ ነገሮች ናቸው። ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን፣ ገና ጠላቶች ሳለን ደሙ አስታርቆናል። ሌላው ደሙ አስተስርዮልናል። ስርየት የሚል ቃል በደሙ ነው ያገኘነው። አስታርቆናል ለሚለው ቁጥር አልሰጠውም። ቆላስይስ ምዕራፍ 1 ቁጥር 19 እና 20 ይህ ህዝብ አብዛኛው ህዝብ ማስታወሻ የሚወስድ መሆኑን ስላየው በስብከት ጊዜ እንደዚህ ምዕራፍ ቁጥር ብሎ ማለቱ በአሁኑ ጊዜ እየቀረ ቢሄድም ይህንን ሐሳብ ይዛችሁ ሂዱ። በዚህ ኮንፈረንስ ላይ እግዚአብሔር ያሳያችሁን ይህንን ቃል ይዛችሁ ሂዱ። ደግሞ መጽሐፍ ስትችሉ አእምሮ እያለ መጽሐፍ ስትችሉ ጣት እየሰራ እያለ አእምሮ እያስተዋለ እያለ ካልጻፋችሁ መልካም ነገር ቀርቶባችኋል።
ስንፍና እያጠቃችሁ ነው ማለት ነው። ይሄ የማይገኝ ነገር ነው ከናንተ ጋር የሚቆይ። በብሉይ ኪዳን ዘመን ህዝቡ ሰው ሆኖ ለጌታ የኖረው ከትምህርቱ የተነሳ ነው። በአዲስ ኪዳን ጠንካራ ህዝብ ያንን የቄሳርን አደገኛ ሁኔታ ሰው ያሸነፈው ከቃሉ ነው። ዛሬ የእግዚአብሔርን ቃል ቸል እንዳትሉ፣ እግዚአብሔር ሲናገር ቸል አትበሉ። ማስታወሻ ያዙ። በኋላ መጣችሁ እኔን ያሳደገኝ ይሄ ነው። የትኛው ማንም ሲናገር ይይዛለሁ። ፕሮግራሙ ሲያልቅ ወደ ቤት ስመጣ ወዲያውኑ መጽሐፍ ቅዱስን ከፍቼ ቅድም የተባለው ልክ ነው ወይ ያልኩ ሲኖር አገልጋይ ሆንኩ። ከመድረኮች አካባቢ እየለቃቀምኩ። ከመድረኮች አካባቢ መልቀምን አትተው። ኮምፒውተር አይደላችሁም። እሺ ቢሆን ጥሩ ነው ማለት ነው። አልቆጣም፣ መብታችሁ ነው። እኔ አልጽፍም ብትሉ ጥሩ አእምሮ እንደ ኮምፒውተር ካለ ያዘው። ካልሆነ ግን ትረሳለ። ይሄ በጣም የሚጠቅም የአባቶች ልምምድ፣ የቤተክርስቲያን ልምምድ ያሳደገ ሌሎችን ያሳደጋቸው። አሁን እኔ ያሳደግኳቸው ልጆች አብዛኞቹ የእግዚአብሔርን ቃል ሲሪየስ ሆነው የተማሩ ሰዎች፣ ሲሪየስ ሆነው የተከታተሉ ሰዎች ለትልቅ ቁም ነገር በቅተዋል። የእግዚአብሔርን ሐሳብ ያዙ። አንድ ቆንጆ ነገር ልነግራችሁ ነው። ይሄ ስርየት የሚለው ቃል በግሪክ የንግድ ቋንቋ እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ስርየት የሚለው ቃል አስተስርዮልናል ያልኩት ቃል እንዴት ያለ ውብ ቃል እንደሆነ ሌላ ጋር አትመልከት። አንዳንድ ጎረምሶች ሁለት የምትወዳት ካለች በቆረጣ እያያት ከቃሉ እንዳትቀር። አንዳንዶች በዚህ አጋጣሚ በቆረጣ እየተያዩ እዛ ሌላ ጋር አድርግ፣ እዚህ ጋር ቃል ለመስማት በመጣ እዛ ካፌ ላይ አድርጉ። እዚህ ጋር ቆረጣ ስራ አይጠቅምም። አሁን ወደ ቃሉ ሲሪየስ ሆነ ተመልከት። በግሪክ አገር ስርየት የሚለው ቃል የንግድ ቋንቋ ነው ይላል። የንግድ ቋንቋ ምን አይነት እንደሆነ እኔ በራስ ልበልና በአንድ ነጋዴ ቤት ጠቅላላ ለሰው ልጅ ኑሮ የሚያስፈልግ ነገር ሁሉ የሞላበት ነው። እንደ ደቡብ አፍሪካ ባለው አይቻለው ሞል ይባላል። ሞል ጠቅላላ ዕቃ በሙሉ የያዘ ነው። ከዚህ የትና የት አንድ ሞል ነው። እዛ ሞል ያለው ሰውዬ ጋር እኔ አሁን የምታዩኝ ሰውዬ ውል ይገባለሁ። በአመቱ መጀመሪያ ላይ የሚያስፈልገኝን ሁሉ እኔም ባለቤቴም ልጆቼም ከአንተ ቤት እንወስዳለን በዱቤ ብዬ እንዋዋላለን። መዝገብ አለ፣ በስሜ መዝገብ ይኖራል። ዮሐንስ ባሰና ብዬ አስመዝግቤያለሁ። ብርሃኔሽ ቦራና ባለቤቴ ናት። ትልቁ ልጄ ንጋቱ ዮሐንስ ነው። የንጋቱ ባለቤት አበበች ቱሉ ናት። ጥበቡ ዮሐንስ፣ ሚረት ኃይለ ማርያም፣ ቀጥሎ ገነቱ ዮሐንስ፣ ሲስተር ነጻነት ብርሃኑ። ይሄ ሁሉ ተመዝግቦ የኔ ቤተሰብ ሁሉ ሊወስድ ይችላል ብዬ ተዋውለን ተስማምተን ይሄዳለሁ። ከዛ እኔ አንድ ቀን መጥቼ በገና በዓል ጊዜ ሙሉ ሱፍ የእንግሊዝ ሱፍ አይነት ከነጫማው ክራባቱ ገዝቼ ምንም ገንዘብ የለኝም፣ ግን ዋጋው ስንት ነው? 50,000 ብር። ቀጥሎ ባለቤቴ መጣ፣ ሙሉ ልብስ ከነጫማ ምኑ ከነ ትንሽ አይቀንስም፣ 40,000 ብር። ልጆች ሁሉ መጥቶ ራስ ወዳዶች ናቸው አንዳንድ ልጆች። ስለዚህ ንጋቱ ከዛ በላይ ገንዘቡ የኔ ነው ወይ ብሎ ነው። ሁሉ ሰው የንጋቱ ልጆች ይዲዲያ፣ መክሊት፣ ጽናት ሁሉ መጥቶ ተመዝግቧል። የጥበቡ ልጆች ሮማን፣ ረድኤት፣ ቻፒ የምንላት አለች። ቻፒ ስሟ ዋናው የትኛው እንደሆነ እና ሁሉ የተመዘገበ ወስዶ በአመቱ መጨረሻ ጳጉሜ ላይ መጥቼ ከነጋዴው ጋር አንድ ላይ መክፈል አልችልም፣ ታሳቢ ተደርጎ ያለኝን ከፍዬ ብዬ 25,000 ብር ይዤ እመጣለሁ።
ጠቅላላ የኔ ብር የቤተሰብ ሁሉ አማካይነት እዳው የኔ የሆነ 150,000 ብር 150,000 ብር ለካ እኔ ታሳቢ አርገ ሊሰጥ ያለው አንድ የመጣ ሰው እኔን የሚወደኝ በአገልግሎት የተባረከ ለምን ይሄንን ሰውየውን አገልግሎቱን አልደግፍም የሚል ሰው ከዛ ቤት ሁሉ እንደሚወስድ የሚያውቅ መጥቶ በፓስተር ዮሐንስ ስም የተመዘገበ ብር ስንት ነው ብሎ ሲጠይቅ እዚህ ቀን በዛ ቀን በእንትና አማካይነት የገባው በሙሉ ተቆጥሮ 150,000 ብር ምናምን ሳንቲም ሰውየው ብሩን አውጥቶ ይቆጥራል። ግማሹ የፈረመበት ቼክን ሌላውን ብር ብሎ እንዳታዩ ነው ብሎ ቆጥሮ 150,000ውን በሙሉ ይጨርሳል። ከዛ በኋላ ምን እንደሚሆን ታውቃላችሁ? ከላይ ጀምሮ ዮሐንስ አለ፣ ብርሃነሽ አለች፣ ንጋቱ አለ እንጂ ብሩ በሙሉ ስርየት ተደርጓል። በላፕስ እንደሚጠረግ የፈተናው በሙሉ እኔን የሚጠይቀኝ ገንዘብ እዳው በሙሉ ስርየት ተደርጓል። እኔ በሚቀጥለው ቀን መጥቼ ወንድም መቼም ብዙ እንደሆነ ያውቃለሁ፣ ምን ያህል ብር ነው በእኔ ላይ እዳው ስል እንደዚህ ከፍቶ ፓስተር የለም 10 ብርም የለም። አንድ ሰውዬ መጥቶ የእርሶ የሆን ጠቅላላ ብሩን ለመሆኑ ብሩ ስንት ነበር? 150,000 ዘንጬ እጄን በኪሴ አድርጌ ወደ ቤት ይመጣለሁ። 25,000 ከያዝኩት እዛ ገብቼ ኬክ ከዛ ጁስ ወጣቶች ስለበዙ ነው የሚለው አይስክሬም ለእናንተ ጮማና ምናምን እርጎ የሚለው ብዙ አይስማማችሁም። ያንን ሁሉ በደንብ አድርጌ ወደ ቤቴ ለባለቤቴ ለልጆቼ ሊናገር ደስ ብሎኝ ስመጣ ከፈልክ ገንዘቡን? ከፈለልኝ ይላታለሁ። ከፈለልኝ። እኔም አልጠየቅበትም፣ ልጆቼም አይጠየቁም። ስለዚህ ውድ ወገኖች ዛሬ ጠዋት የእግዚአብሔር መልእክት ነው። አንቺና አንተ እኔ እርሶ ከልጅነት ጊዜ ጀምሮ በሰው ላይ የፈጸምነው በደል፣ በወላጆች ላይ የፈጸምነው በደል፣ በአካባቢ ላይ የፈጸምነው በደል፣ በባል ላይ በሚስት ላይ የፈጸምነው በደላችን በሙሉ ስርየት ተደርጎልናል። በእውነት አንጠየቅበትም። ነፃ ወጣችኋል። እንደው አንዳንድ ጊዜ ያቺ ነገር ፈጽሜ ነበር ብላችሁ የምታስቡት ካለ ውደቁት፣ ተናዘዙ፣ ማረኝ በሉ። ፋታ የማይሰጥ ለነገ የማይል እግዚአብሔር ምሕረት ያደርግላችኋል፣ አድርጎላችኋልና ደስ ይበላል። ይሄ ነገር ያስጨበጭባችኋል ብዬ አስባለሁ። አስተስርዮልናል የሚለው ኤፌሶን 1:7 ላይ ያለ ሐሳብ ነው። ይህ ብቻ አይደለም፣ የደሙ ውጤት ሰላም ሰጥቶናል። ሰላም በሌለበት ምድር፣ ሰላም በሌለበት ከተማ፣ ሰላም በሌለበት አገር ደሙ ሰላም ሰጥቶናል። ኤፌሶን 2:15 እና 16 ሰላምን ሰጥቶናል። ይህ ብቻ አይደለም፣ ደሙ ያደረገልን ትልቁ ነገር ደሙ ቀድሶናል። ደሙ ቀድሶናል። ቅድስና 3 አይነት ደረጃዎች አሉት። የቅድስናን ትምህርት ብቻ ቢወስደው ኖሮ በጣም ደስ ይለኝ ነበር። ቅድስና 3 ደረጃዎች አሉት። አንደኛው የተፈጸመ እልባት ያገኘ የነፍስና የመንፈስ ቅድስና ነው። ይሄ ያለቀ የተፈጸመ የተቆረጠ ቅድስና ነው። ሁለተኛው
አዳጊ የሆነ እያደገ የሚሄድ በሂደት ላይ ያለ ቅድስና ነው። ይሄ የህይወት ቅድስና የኑሮ ቅድስና ነው። በሂደት ላይ ትናንትናም ተቀድሰን ዛሬም ተቀድሰን ነገም እየተቀደስን የምንኖርበት ጳውሎስ ቅድስናችሁን ፍጹም እያደረጋችሁ የሚለው ይሄ ነው። እየተቀደስን የምንሄድበት ቅድስና ነው። ሶስተኛው ወደፊት የምናገኘው ፍጹምነት ቅድስና ነው። ፍጹም ቅድስና በዚህ ዓለም ላይ ፍጹም ቅድስና ማግኘት አንችልም። ሰዎች፣ ነገሮች፣ ሁኔታዎች ሁሉ ያዋክቡናል፣ ብዙ ያሳስቱናል። ነገር ግን በሰማይ አካላችን ፍጹም ሆኖ ሲለወጥ ፍጹም ቅድስና እናገኛለን። ይሄ ቅድስና ወደፊት የምናገኘው ከዚህ ስጋ ተለይተን በትንሣኤ አካል የምናገኘው የመክበር ቅድስና ነው። የመክበር ቅድስና የመጨረሻ ክብር የምናገኝበት ቅድስና። ፓስተር እንደሽ ሰው እየሰማ ነው? እርግጠኛ ነህ? እኔን እያየህ ነው። መቼ ያየህ? እኔ እየሰማው ነኝ የምትሉ ሰዎች እጃችሁን ታሳዩኛላችሁ? ይሄ ህዝብ ሁሉ እየሰማ ነው? ደሙ ቀድሶናል። የመጨረሻው ደሙ አንጽቶናል። ደሙ አንጽቶናል። ቀድሶናል የሚለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንዴት ያለ የከበረ ሐሳብ መሰላችሁ! ደሙ ቀድሶናል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ያለ ቃል ነው ይሄ። ሲያንደ ደሙ በሉ። ደሙ ታላቅ ውጤት አስገኝቶናል። ስለዚህ በደሙ ስለተገኘው ውጤት ታላቅ ጭብጨባና እልልታ ለእግዚአብሔር ክብር አድርጉ። በቁጥር 8 ላይ ባለው ሐሳብ ላይ ልናገር አስቤያለሁ። ይሄንን በዚህ ክፍለ ጊዜ በቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ በስምንተኛው ቁጥር ላይ ያለው ቃል ሁላችሁም የምታዩት ይሄ በብሔራዊ ቋንቋችን በአማርኛ ንግግር የሚታረም ነገር ያለበት ይመስላል። እስቲ አርማችሁ እችን ቃል አቃኑ ብላችሁ ምን ትሉ ነበር? ቁጥር 8 ላይ ደግሜ አነብና የሚያቃና ሰው እንድናገር ይፈልጋለሁ። ሐሳቡን በቦታው መተርጎም አይደለም፣ መሰረዝ አይደለም፣ ግን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ ይላል። ይህንን ቃል ትክክለኛ አማርኛ ልናደርገው ምን የምናደርግ ይመስላል? አንድም እጅ የለም ወይ ያወቃችሁ ፈርታችሁ ይሆናል። እሺ አሁንም እየጠበቅኩ ጊዜ አላጠፋም። በትክክል እንዲቀመጥ ቢባል የነበረ ያለና የሚኖር ቢባል ነው። ቃሉ ግን የነበረ ብሎ አይጀምርም። ከምን ይጀምራል? ካለው ጮማ ነው ስሙ። እንዴት ያለ የተገለጠ ሐሳብ ነው ይሄ! ከነበረው ካለውና ወደፊትም ከሚኖረው ቢባል ትክክለኛ አማርኛ ነበር። ግን አማርኛው ተበላሽቶ አይደለም። ድንቅ የሆነ ምስጢር አለ። የምናመልከው አምላካችን የነበረ የታሪክ ጌታ ብቻ አይደለም። ወደፊት የሚሆን የትንቢት ጌታ ብቻ አይደለም። እርሱ የአሁን ጌታ ነው። አሜን አሜን። የአሁን ጌታ ነው። ካለው ብሎ እኮ ነው የሚጀምረው። ትቀልዳላችሁ እንደ ካለው ማነው? በሲድራቅ ሚሳቅ አብደናጎ ጊዜ እሳቱን ያጠፋ የታሪክ ጌታ፣ ዳንኤልን ከአንበሳ ጋር ያሳደረ ጌታ፣ የታሪክ ጌታ ብቻ እያለን አንኖርም። ዛሬም ታሪክ የሚሰራ ጌታ። አሜን በሉ አንድ ጊዜ።
ወደፊት ደግሞ ታላላቅ ውጤቶችን ሊያመጣ የሚችል ህይወታችን ሊለውጥ ያለ መልካም ስፍራ ሊሰጠን ያለ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ የተጻፈውን ሊያወርሰን ያለ የትንቢት ጌታ ብቻ አይደለም። አሁን የሚሰራ ጌታ፣ አሁን ታሪክን የሚፈጽም ጌታ ለካ ካለው ከነበረው ከሚመጣው የሚለው ልክ ነው። እስቲ ልክ ነው ብላችሁ ይለፉ። ልክ ነው ካለው ብሎ ይጀምራል። በስመ አብ ታላላቅ አገልጋዮችን በፊት ይረዳ አይደለም። ዮሐንስ ባሰነን ይረዳ ነው። አንተን ይረዳ ነው። አንቺን ይረዳ። በአካባቢ ስታድግ ጭቃ ስትጫወት ሌሎች ልጆች ጋር ምግብ የመብላት እድል ሳይኖር የሰው ልጆች ሲበሉ እያየ ያለፍክበት ታሪክን አሳልፎ ዛሬ ምግብ አቅራቢ ያደረገ ጌታ። አባቶቻችን ከዝናብ ሊጠለሉ ከተማ መጥተው ከዝናብ የሚጠለሉበት ቤት የሌላቸው ምግብ ቤት ያላቸው ሰዎች ውሃ በበረንዳ ላይ እንዳትቆሙ ብሎ ያፈሱባቸው ነበር በአባቶቻችን ላይ። ዛሬ ግን በልጆቻቸው ቤት ዘንጠው አባቶች እንዲኖሩ የሚያደርግ የዛሬ ጌታ። ዛሬ ጠዋት ቁርስ ስንበላ አንድ ሰውየውን እዛ ያለው አማኝ ከሆኑ እዚህ ካሉ ምንም አይደለም። ልጃቸው አለ እርግጠኛ ነኝ። አባቱን አምጥቶ እየተንከባከበ ነው። በጣም ቆንጆ ቁርስ ጫጫብሳ መሰለኝ እያበላ ሰውየውም እንትና ነካርጎ ወግተው እየበሉ እንደዚያ እያሉ አላደጉም። ባደገውና ባስተማሩት ልጃቸው አማካይነት እዚህ መጥተው ልጃቸው እንዲጨምር ሲፈልጉ አምጣ ይጨምር ሲሉ ሌላውን እያዘዘ ድብን አድርገው ሲበሉ አየው። እኔ ጌታ ኢየሱስን ከማመኔ በፊት አረካ በሚባል ከተማ የኔ ዘመዶች የኔ ጎሳ የሚጠራበት ስም አለ። የጎሳ አባሎች የሆንን 10 ሰው በአረካ ከተማ ልንሸጥ የወሰድነው ነገር እርካሽ ከሆነ እዚህ ለማሳደር መሽቶም ከሆነ በቤታችን ለማደር አንድ ቤት 10 የእንትና ጎሳ ብዬ ብል እዚህ ስለማይሰራ ነው። ብዙ ስብሰባ አድርገናል አንድ ቤት ለመስራት። 1-2 ክፍል የያዘ ቤት ለመግዛት ያልቻለን ሰዎች ነን። አቤት የኔ አምላክ! የትንቢት ብቻ አይደለም ጌትነቱ፣ የታሪክ ብቻ አይደለም ዛሬ ታሪክ የሚሰራ። እኔ ዮሐንስ ብቻ ቤት ሰርቼ ዛሬ ዘመዶቼ ሁሉ የእያንዳንዱ ልጅ እንትና ልጅ እዛ ቤት አለው፣ እንትና ልጅ ቤት አለው። ቤት ዘመዶቻችን ሳይደክሙ የሚውሉበት የሚያድሩበት ከዝናብ ከብርድ የሚጠለሉበት ቤት እንዲኖር በስጋ ኑሮ ማለት ነው። አባቴ ከጥንቆላ ጋር የተያያዘ ውቃቤ አለው። ሰው ሳይነሳ እኩለ ሌሊት ላይ እኔን ይዞኝ ይሄዳል። ወንዝ ሰው ሳይረግጥ ሳይሻገር በፊት እዛ ወንዝ ሄዶ አባቴ መታጠብ ነበረበት። ስታጠብ ይላል፣ ድምፅ ያሰማል። ከሰይጣን ጋር ፉክክር እንደማለት ነው። አንዳንድ ቅጠላ ቅጠሎችን በጣጥሶ በእጁ ሞልቶ እኔ ፊትን ታጥቤ አባቴ መላ ሰውነትን ታጥቦ እየተንቀጠቀጠ ይመጣል። ቤት መጥቶ የሚቀርብ ምግብ አለ። በምግቡ ላይ እንጀራ እናቴ ቅቤን እንደ ውሃ ታፈሳለች። ያንን 2 እጆቹን አባቴን ብዬ ከሳምኩ በኋላ ባለበት ቦታ እስካጋምሰው ድረስ እበላለሁ። የኔን ጸጋ የኔን ጥንቆላ የኔን ነገር ይወርሳል ብሎ የሚጠብቀኝ ሰውዬ ነበርኩ። ተአምረኛው የናዝሬቱ ኢየሱስ ከዚያ ትብታብ ውስጥ አውጥቶ ዛሬ ከእናንተ ጋር በዚህ አይነት ቦታ አረ ኢየሱስ የዛሬ ጌታ ነው ብሎ አንድ ጊዜ ዛሬ ይጀምራል። ወደዚህ ስማ። አንድ ጥሩ ነገር ሲሆን አንድ እድገት ነገር ሰው የሚሰማበት ጸጋ ጥሩ ንግግር ችሎታ ካለው አሃ ይሄ ከነሱ ዘር ነው፣ ይሄ ከቅድመ አያቶቻቸው ጀምሮ ኃይለኛ ዘር ናቸው የሚባሉ አሉ። በአገልግሎታቸው በታዋቂነታቸው በማደጋቸው ዘራቸው ጋር ያለ ነገር ነው፣ ይሄ ከቤተሰብ የመጣ ነው የሚባለው ነገር ሁሉ እግዚአብሔር ከዚህ ቆርጦ
ከዘር ጋር የመጣውን ቆርጦ ከየት ዘር መጣ ከነማን የሚባለውን ሰው ብድግ አድርጎ በላዩ ያለውን አዋራ አራግፎ በደሙ አጥቦ ቀድሶ ከታላላቆች ጋር እኩል ያደርጋል። ይሄ እድገት፣ ይሄ ብርታት፣ ይሄ ትምህርት፣ ይሄ ዕውቀት ከየት መጣ ቢባል ከአባቶች ከእናቶች ከአያቶች አልመጣም፣ ከሰማይ ከናዝሬቱ ኢየሱስ በቅዱስ ደሙ ያደረገው ተአምር በሕይወታችን ተፈጽሟል። ሃሌሉያ። ለዚህ ሐሳብ አሁን የሚሰራ ነው በሚለው ሐሳብ ላይ ትልቅ የተገለጠልኝ እውነት አለ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የሚባል ሰው ሞተ ይላል። ለአልዓዛር 2 እህቶቹ ነበሩ፣ ማርታና ማርያም። ማርታና ማርያም ባል ሊያገቡ የሚችሉበት እድሜ ደረጃ ላይ ያሉ የበሰሉ ሴቶች ናቸው። ነገር ግን ባል የላቸው። አግብተው ሞተው ይሁን ሳያገቡ ቆይተው ይሁን አይታወቅም። ደግሞ አባት እናት ነበሯቸው፣ ግን አሁን የሚታዩበት ሁኔታ የለም፣ በሕይወት የሉም። አልዓዛር ለማርታና ለማርያም በአባትም ቦታ በእናትም ቦታ በባልም ቦታ በወንድም ቦታ ያለ ተሸክሟቸው የሚያኖር ነው አልዓዛር። እስቲ አንድ ጊዜ ከኔ ጋር ሁኑ በሐሳባቸው። አልዓዛር እንደሞተ ሰዎችን ኢየሱስ ወዳለበት ቦታ ላኩ። የምትወደው ታሟል፣ ቶሎ ድረስልን እባክህ ብለው እህቶቹ በሐዘን ቃል ላኩ። የተላኩ ሰዎች አገኙት ኢየሱስን። አልዓዛር ታሟል፣ ቶሎ ድረስ ተብለሃል አሉ። ኢየሱስ አገልግሎት ጀምሮ ነበርና እያስተማረ እያገለገለ 2 ቀን ሙሉ ቆየ። ከመጡበት ቀን ጋር 2 ቀን መቆየት፣ ከ2 ቀን በኋላ ወደ አልዓዛር ቤት ሲሄድ 4 ቀን ሆኖታል። እስቲ አንድ ጊዜ ከኔ ጋር ሁኑ። 4 ቀን ሆኖ በአይሁድ ህብረተሰብ ሰው በሞተ በ4ኛው ቀን ፍርክስክሱ ይወጣበታል፣ ስጋው ሁሉ ይፈርሳል ተብሎ የመጨረሻ ለቅሶ የሚያለቅሱበት ቀን ነው። ዘመድ አዝማድ ሁሉ ሊያጽናኑ መጥተው የመጨረሻ ለቅሶ ቀን ነው። ማነው? 4ኛ ቀን። በ4ኛ ቀን ኢየሱስ መጣ። ዘግይቶ መጣ፣ ቆይቶ መጣ፣ በጊዜ አልመጣም። በጊዜ ባለመምጣቱ ምክንያት ማርታ ማርያም አዝነው ይሆናል። ኢየሱስ መጣ የሚለውን ወሬ ሰማችና ቀደም ብላ ወጣች። ማርታ ኢየሱስ እንዳገኘችው እንዲህ አለች፣ ጌታ ሆይ አንተ እዚህ ኖረ ብትሆን ኖሮ ወንድሜ ባልሞተም ነበር። ለዚህ ነው የላክንብህ፣ በጊዜ አልመጣህም። ወንድሜ ሞቷል፣ ተቀብሯል፣ አልቋል። የመጨረሻ መጽነኛ ቀን እንደሆነ ታውቃለህ በሚል ስሜት ነው የምትናገረው። ኢየሱስ ተረጋግቶ እንዲህ አለ። በጣም አስገራሚ ናት፣ አዋቂ ናት። ደግሞ የእግዚአብሔር ቃል የተማረችው ነገር በልቦ አለ። እንዲህ አለች፣ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር። አሁን ደግሞ ለዘላለም ተለያይተን ቀረን አንልም፣ በትንሣኤው ቀን ወንድሜ ይነሳል። አሁን ግን ሞቷል አለች። ይችን ቃል ያዙልኝ። ኢየሱስ እንዲህ አለ። ቁጥር 15 ላይ የዮሐንስ ወንጌል 11:15 ላይ አልዓዛር በሕይወት ሲኖር እዚህ ባለመኖሬ ስለእናንተ ደስ ይለኛል አለ። ምን አይነት ጉድ ነው ይሄ! ህዝብ እንዴት ይሰማል? ሰማችሁ? አልዓዛር ሳይሞት በፊት እዚህ ኖሬ ከሞት ባለማዳኔ በጊዜ ባለመድረስ ስለ እናንተ ደስ ይለኛል። ወንድም ሞቶ አልቆ የመጨረሻ ቀን በሚባለው ቀን መጥቶ በጊዜ ባለመምጣት ደስ ይለኛል። ስለምን? ስለ እናንተ፣ የእናንተ እምነት እንዲያድግ ደስ ብሎኛል አለ። የሚገርም ነው። ቁጥር 25 ላይ ተመልከቱ። በዚያው በምዕራፍ 11 በእኔ የሚያምንብኝ ቢሞትም ሕያው ይሆናል አለ።
በእኔ የሚያምንብኝ በጊዜ ባልደርስም በጊዜ ደርሼ ከሞት ባላድነውም በእኔ የሚያምን ሰው ቢሞትም ሕያው ይሆናል። ለሰው ይሄ አባባል አልጀብራ የሆነ ነው ልበል። ሁለተኛው ሐሳብ ይሄ ነው። ሶስተኛው ሐሳብ ቁጥር 40 ላይ ምዕራፍ 11 ማርያምን እንዲህ አላት፣ ብታምኚውስ የእግዚአብሔርን ክብር እንደምታዩ አልነገርኩሽምን አላት። እነዚህን ሶስት ነገሮችን ከቁጥር 8 ጋር አያይዤ ለመናገር በትክክል አውቄ ነው የምናገረው። ስሙ። አምላኬ ዝም አለኝ፣ ጸልዬ ነበር አልመለሰልኝም፣ ጠብቄ ነበር አልደረሰልኝም፣ ሌሎችም በእኔ ጉዳይ ተጨንቀው ነበር እስከ ዛሬ አላደረገልኝም የምትሉት ኢየሱስ እንዲህ ይላል፣ እንኳን ቆየባችሁ፣ እንኳን ቆየብሽ፣ እንኳን አላገኘሽም፣ እንኳን በተወዳደርሽ ጊዜ ስራ አልገባሽም፣ እንኳን የያዘ እጮኛ እንኳን ከዳሽ፣ እሺ ያለች ልጅ እንኳን ከዳች፣ ጨብጭ ያለው ይዝ ያለው የምትለው ነገር እንኳን አመለጠ። ለምን? እኔ አባታችሁ የሚበልጥ ነገር አደርግላችኋለሁ ያለ አለፈ፣ አጣሁት፣ ለምኜ አላገኘሁም የምትሏቸው ነገሮች ኢየሱስ እንዲህ ይላል፣ እንኳን አላገኘሽም፣ እንኳን አላገኘህም፣ ማኩረፍን ኩርፊያን ተይ፣ የሚበልጥ ነገር አደርግላችኋለሁ ይላል። መርዶክዮስ የሚባል ሰው ገበታና ታራ የሚባሉ ሰዎች ንጉሱን አርጤክስስን ለማስገደል መሞከራቸውን አወቀና ገበታና ታራ የሚያደርጉት ነገር አላማረኝም፣ ንጉሱን ለመግደል ሞክረዋል፣ አንድ የተፈራረሙበት ነገር አለ፣ ቶሎ ጥናት ይደረግ ብሎ ለንጉሱ ተናገረ። ንጉሱ ሲመረምር ገበታና ታራ ንጉሱን ለማስገደል ሊጨርሱ ነበር። ወዲያውኑ ሰዎቹን አስይዞ አስገደላቸው። ንጉሱ መልካም ነገር አደረገ መርዶክዮስ። ነገር ግን መርዶክዮስ ባዘጋጀው መልካም ነገር፣ መርዶክዮስ ባወራው ነገር፣ ንጉሱ በዳነበት ነገር ጮሌና ቀልጣፋ የሆነ ሃማን ተሾመ። የደከመው ያዳነው መልካም ነገር ያደረገው መርዶክዮስ ነበር። ግን ሃማን ተሾመ እኮ ነው የሚለው። ሃማን ሹመት ሲያደርግ መርዶክዮስን አልደረሰው። ስለዚህ እኔ ሳስበው መርዶክዮስ እኔ ህይወቱን አድኜ አትርፌ እሱን ለማጥፋት የነበሩ ሰዎች ሞተው ሁሉ ነገር መልካም ሲሆን ንጉሱ የኔን ነገር ተወ ብሎ አኩርፎ ይሆናል። እንኳን ተወ። እንደዚያ በዚያን ጊዜ ቢሆን አንድ ክሽ ያለ አንድ ቦታ ሰጥቶት ነበር። ተሰውሮ የነበረው የመርዶክዮስ ነገር የተገለጠበት ምሽት መጣ። እግዚአብሔር የሱን ታሪክ ሊለውጥ ሲመጣ እንቅልፍ ነሳው። ዛሬ ምን ነካኝ ብሎ ስገለብጥ ለመርዶክዮስ የነፍሰ ጌታ የኔ አዳኝ ለሱ በህይወት ዘመኔ አንድ መልካም ነገር ማድረግ አለብኝ አርጤክስስ ብሎ ፈርሟል። ለመርዶክዮስ አንድ መልካም ነገር ተደርጓል ወይ ብሎ ሰራተኞችን ጠራቸውና ለመርዶክዮስ መልካም ነገር ሆኗል በእኔ መንግስት አለ። ምንም አልሆነም። ማንን ላገኘው ማንን ላማክር ሲል መርዶክዮስን ለማሰቀል ግንድ አቁሞ እነን ሐሳብ ሊናገር የመጣ ሃማን ውጪ ነው። ሃማን በአዳራሹ ውስጥ አለ ተባለ። ሃማን ይምጣ ተባለ። ሃማን ለመርዶክዮስ ምንም የተደረገ ነገር አለ? የለም። ንጉሱ ለሚወደው ሰው ምን ያድርግለት? ምን ይደረግለታል? ይሄማ ሐሳብ አለ ሃማን። ንጉሱ የሚወደው እኔ ነኝ። ከባለስልጣኖች ሁሉ በላይ የሆነ ስልጣን የተሰጠኝ እኔ ነኝ። ዛሬ ሚሳ ጊዜ ንግስቲቱ የጋበዘችኝ እኔ ነኝ። ዛሬ ከንጉሱ ጋር አብረ ሞቅ ያለ ሚሳ ሊበላ ያለሁት እኔ ነኝ። ከሚሳ በፊት ሊሸልመኝ ይፈልጓል ብሎ እንዲህ ይደረጋል። ንጉሱ የሚቀመጥበት ፈረስ ይምጣ፣ ንጉሱ የሚለብሰው ልብስ ይምጣ፣ የንጉሱ ምንድነው የሚደፋው ዘውድ ይምጣ፣
ንጉሱ ከሚወዳቸው ባለስልጣኖች አንዱ የፈረሱን ልጓም ይዞ ከፊት ለፊቱ እየሮጠ ንጉሱ የሚወደው ይህ ነው እያለ ያውጅ ብሎ ሲጨርስ ንጉሱ ልክ ነህ፣ ቶሎ አድርግ፣ ፈረሱ ይምጣ፣ ልብሱ ይምጣ፣ ዘውዱ ይምጣ፣ አንተ ልጓሙን ይዘህ መርዶክዮስን አስቀምጥና ንጉሱ የሚወደው ይህ ነው ያልክ ጡስ ጡስ ይልክ ዙር አለው። አይገርማችሁም? ለመርዶክዮስ መቆየቱ አይሻለውም ነበር? ያን ጊዜ ትንሽ ሽልማት ሊሰጠው ይችል ይሆናል፣ ትንሽ ስጦታ በመስጠት ያልፍ ነበር። አሁን ግን የአገሩ ምክትል ፕሬዝዳንት የመሆን እድል አገኘ። ዛሬ እያኮረፋችሁ የቆያችሁ ሰዎች ሁሉ የትኛው አመለጠኝ ቀረብኝ ብላችሁ የምታኮርፉ ሰዎች እንኳን አልሆነም፣ ላንተ ያን ጊዜ ስላልሆነ ደስ ይለኛል እያለ ነው ጌታ ኢየሱስ። ሌላ ጮማ ነገር ነው የምነግራችሁ። በእኔ የሚያምንብኝ ነገሩ ቢሞት ቢከስም ምንም ነገር ባይደረግ እንዲህ ሆኜ ቀር የኔ ነገር ሞተ የምትሉት ነገር ሕያው ይሆናል። ሞተ የምትሏቸው ነገሮች ሕያው ይሆናሉ። ተረስቷል የተባለ ነገር ይታወሳል። በጭራሽ ትተውኛል የምትላቸው ሰዎች አንድ ቀን አዲስ ስልክ ይደውላሉ። ጨርሶ ያላሰባችሁት ታላቅ ነገር ይሆናል። ኢየሱስ በአልዓዛር ላይ የተናገረው ቃል ነው። በእኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ዛሬ እባካችሁ የሰማይ አምላክ በልባችሁ ይሄንን ያቀጣጥለው። እንዲህ ይላል፣ ሞተብኝ ነው የምትለው? ቀረብኝ ነው የምትለው? ከኔ አመለጠ ነው የምትለው? አላመለጠም። ሕያው ይሆናል፣ አዲስ ይሆናል፣ ትኩስ ይሆናል። ረሳ የምትሉት ሰው ስልክ ይደውላል። የሰራዊት ጌታ እግዚአብሔር ቪዥን ሰጠኝ ብዬ አይደለም፣ በጌታ ቃል እውነት ላይ ቆሜ ያላሰባችሁትን ነገር ትዝ የሚለው ሰው እስከ ዛሬ ትቼሻለሁ፣ ረስቼሻለሁ፣ ይቅርታ አድርግልኝ፣ አሁን ግን የሚል ስልክ ይደወላል። ጠጋ ብለው የማያውቁ ሰዎች ወደ እናንተ ቤት ይመጣሉ። በጣም አሳዝነው ያለፉ ሰዎች በእግራቸው ስር ይወድቃሉ። አንተና እኔ የምናመልከው እግዚአብሔር ይህንን ያደርጋል። አንድ ጊዜ አሜን በሉ። ሶስተኛው ቁጥር 40 ላይ ዮሐንስ ወንጌል 11 ላይ ቁጥር 40 ላይ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። በተበላሸ ነገር ላይ፣ በጠፋ ነገር ላይ፣ በጎደለ ነገር ላይ ከዚህ በኋላ ሰው አይሆንም የኔ ነገር አይሆንም ባላችሁት ነገር ላይ የእግዚአብሔር ክብር ይታያል። እንደዚህ ይባላል፣ አምላኬን ብሏልና አምላኩ አደረገለት። አምላኬ ብላለችና አምላኩ አደረገላት የሚባል ነገር ይሆናል። ባለቀሳችሁበት ስፍራ ትስቃላችሁ፣ በተዋረዳችሁበት ስፍራ ትከብራላችሁ። ትኩስ እንባ ከዓይናችሁ በፈሰሰበት ምድር የምስጋና ድንኳን ትተክላላችሁ። ራሳችሁንም በቀድሞ ቦታ ላይ አታገኙም። ሌሎች ሰዎችም በቀድሞ ቦታ ላይ አያገኟችሁም። እግዚአብሔር ያሳልፋችኋል። ታላላቅ ነገሮችን ያደርግላችኋል። ከሁኔታዎች በላይ ኢየሱስን ማየት፣ ታላቅነቱን ማየት፣ ሕያውነቱን ማየት፣ ድንቅ አሰራሩን ማየት፣ ያንን ማየት እንድትችሉ ጌታ ጸጋውን ያብዛላችሁ። የእግዚአብሔር ሰላም ይብዛላችሁ። የእግዚአብሔር መልእክት ይሄ ነው።